ሃይ እንዴት ናችሁ? ራሄል ነኝ። አንዳንድ ጊዜ በደንብ አውቀዋለሁ የምትሉት ሰፈር ላይ በቲክቶክ ቪዲዮ ተሰርቶ ስታዩ እንዴ ይሄ ደግሞ የቱ ጋ ነው ይህን ሰፈር አውቀው የለ እንዴ ምናምን ብላችሁ አታውቁም? ዛሬ እንደዛ ያደረገኝን ቦታ ነው የምወስዳችሁ። ይህ መናፈሻ የሚገኘው ለቡ አካባቢ ነው፣ ለቡ ፍርድ ቤት ፊት ለፊት እና ቲክቶክ ላይ ሳየው እንዴ ለቡን እኮ አውቀዋለሁኝ የቱ ጋ ነው ፍርድ ቤቱ ፊት ለፊት ደግሞ ምን አለ ምናምን እያልኩ ነበረ እና በደንብ ፈልጌ አገኘሁት ማለት ነው። እና ቦታዋ ድብቅ ያለች ቦታ ነች የምትመስለው፣ መናፈሻ ማትመስለም፣ ግን ውስጡ በቃ እንደዚህ አይነት ሰላማዊ የሆነ ትንሽዬ ነች፣ ግን ደግሞ ደስ የምትል አይነት መናፈሻ ነች ማለት ነው። እና አንዳንድ ጊዜ ቲክቶክ ላይ በቃ አጠገባችሁ ያለ ነገርን ኦር በደንብ የምታውቁት ሰፈር ሆኖ ራሱ ሰው ከሌላ ቦታ መጥቶ ዲስከቨር አድርጉት እንትን ሲል ሲያስተዋውቅ እኔ በራሴ እናደዳለሁ ማለት ነው። እንዴት በዚህ ልክ የማውቀው ቦታ በቃ የሆነ ጉዳይ ኖሮኝ ካልሄድኩኝ በስተቀረ ለካ የዲስከቨር የማድረግ ሞራል የለኝም ወይም ደግሞ ፍላጎቱ የለኝም ማለት ነው ምናምን ብዬ እናደዳለሁ ማለት ነው። እና ይሄኛውንም ቦታ እዛ ፍርድ ቤት አካባቢ ላይ በጣም ጉዳዮች ስለነበሩኝ እመላለስ ነበርና ግን መናፈሻ በዚህ ልክ እንደዚህ ወይም ደግሞ ኮዚ የምትሏት አይነት ቦታ አለች ብዬ አላሰብኩም ነበረ። ከዛ ቲክቶክ ላይ አየሁት ማለት ነው። እና ቦታዋ እቺን ትመስላለች፣ ደስ ትላለች በጣም ትንሽዬነቷ በጣም የሆነ በቃ የሰው ግቢ ውስጥ ያለች መናፈሻ ነው የምትመስለው። ያው ውሻዋም አለች ሀይ ቡቺ እና ቦታዋችን ትመስላለች ማለት ነው። አንዳንድ ጊዜ ላይ ግዴታ የሆነ መናፈሻ ፈልጋችሁ ምናምን ብቻ ሳይሆን የሆነ ጉዳይ እዛ አካባቢ ኖሯችሁ በቃ ትንሽ ደቂቃም ቢሆን ሪላክስ የምታደርጉበት ቦታ ከካፌ ውጪ ከሆቴሎች ውጪ የምትወዱ ከሆነ ለእንደዚህ አይነት ቦታ ትሆናለች ማለት ነው። ቦታዋ ደግሞ እያት የሆነ አዲስ አበባ ውስጥ ያለ ሳይሆን የሆነ ክፍለ ሀገር ሄዳችሁ ምናምን የምታዩት አይነት ቦታ ነው የምትመስለው። እነዚህ ወንበሮቹ ምናምን ዛፎቹ ያሉት ዛፎቹን ብዛት ጭምር ማለት ነው። እና ቦታዋ እቺን ትመስላለች ማለት ነው። እንዴት አገኛችኋት? ኤኒዌይስ ይህን ይመስላል የዛሬው ቪዲዮ ማለት ነው። ባይ